ትዳራችሁ አደጋ ላይ ነው። የጤና ችግር አለ። በሰፈራችሁ፣ በቤታችሁ፣ በአካባቢያችሁ አደገኛ ምቀኛ ተነስቷል። ተቸግራችኋል። በምቀኛ፣ በተንኮለኛ፣ በሸረኛ፣ በአድመኛ፣ በጎጠኛ ተቸግራችኋል። ለዚህ ሁሉ መፍትሄ ይዘን መጥተናል። ምን አይነት መፍትሄ ነው? መፍትሄውን ከመምህር ጋር ዛሬ ወደ እናንተ ይዘን መጥተናል። እስኪ ስለዚህ መፍትሄ ምንድነው እርሶ ጋር ያለው መረጃና ያለው ሁኔታ? በመጀመሪያ ውድ አድማጭ ተመልካቾቻችን የእግዚአብሔር ፍጹም ሰላም ብዙ ትትረፍረፍ ይበልላችሁ። እግዚአብሔር ሞገስ ይሁናችሁ። ህይወታችሁ አደጋ ላይ፣ ህይወታችሁ በመከራ በጭንቀት ውስጥ፣ በሐዘን ውስጥ፣ በህመም በበሽታ ውስጥ፣ በረከት በማጣት፣ ፍቅር ሰላም በማጣት፣ በደዌ በመመታት በየቤታችሁ በያላችሁበት ስፍራ መከራ ያጸናባችሁ፣ ግፍ የበዛባችሁ እህት ወንድሞቼ ቅዱስ እግዚአብሔር ከስራታችሁ ከጭንቀታችሁ ያሳርፋችሁ ያሳርፈን። ያለው ነገር ምንድነው? አምደው ቅዱስ ሚካኤል የሚባል ገዳም አለ። እዚህ ገዳም ላይ እንግዲህ በመተት የታሰሩ ሰዎች በሚገርም ሁኔታ የሚፈቱበት ገዳም ነው። ቃል ኪዳኑ ማለት ነው። እንዴት ነው? ጸሎት ይደረጋል ወይም ደግሞ መቋሚያ ይጣላል። ያ ለዛ ቦታ የተሰጠ ቃል ኪዳን ነው። ቃል ኪዳኑ ምንድነው? መተት ለተደረገበት በየጊዜው ለሚታደስበት ስራ ላጣ በሱስ ዓለም ውስጥ ለተያዘ መንፈስ በየጊዜው ለሚላከበት ብቻ ግን በውስጣዊ ሰው በማያየው እስራት ተጠፍንጎ የታሰረ ሰው እዛ ቦታ ላይ የሚፈታበት ታላቅ የሆነ ገዳም የቃል ኪዳን የረፍት ገዳም ነው። ያሰረን የሚታሰርበት፣ እኛ በረከት የምናገኝበት፣ እንባችን የሚታበስበት፣ ጥያቄያችን መልስ የሚያገኝበት ታላቅ የሆነ ገዳም ነው። አምደው ቅዱስ ሚካኤል ይባላል። አምደው ቅዱስ ሚካኤል እንዴት ተባለ? ለምን ተባለ? አምደው ማለት ምን ማለት ነው? መገኛው ነው ማለት ምንድን ነው? አምደው የተባለበት ሚስጥሩን ስንመለከት አሁን አዲስ ቃል ነው። ትክክል። መጀመሪያ የሚገኝበት ቦታ ከየት ነው? የሚገኝበት ቦታ በሰሜን ሸዋ በጻድቃኔ መስመር ነው። በረሃ ውስጥ ነው ያለው። የእግር መንገድ የ2 ሰዓት ከመኪና ተወርዶ የ2 ሰዓት መንገድ ያስኬዳል። ዳገት ቁልቁለት አለው። ግን ያንን ችሎ ለሄደ ሰው ደግሞ በጣም ትልቅ የሆነ በረከትና ድህነት በመውጣት በመውረድ የሚገኝ በረከትና ድህነት አለ። ይህንን ችሎ የሄደ ሰው ተፈቶ ይመጣል። ይሄ ደግሞ እድሉ ያልገጠመው ለምሳሌ አሁን በቤት ሰራተኝነት በመስሪያ ቤት ፍቃድ የሌለው ብቻ ግን በአንድም በሌላም እዛ ቦታ ላይ መሄድ ገንዘብ እጥረት ያለባቸው ሰዎች እንዲሁም ደግሞ ከሀገር ውጭ በባዕድ ሀገር ያሉ ሰዎች መሄድ የማይችሉ ሰዎች ምንድነው እንደመጣህ አድርግልኝ ብለው እንደመጣው ቁጠርልኝ፣ ባለሁበት ጠብቀኝ፣ ጸሎት ስለቴን ስማኝ ብሎ ስመ ክርስትናውን ክርስትና ስሙን ማለት ነው ጸሎት ማስደረጊያ መባውን ጸሎት ማስደረጊያ ይልካል፣ ስሙንም ይልካል ማለት ነው። የሱንም ሆነ ወይም የሷን የቤተሰቦቹንም ሆነ ወይም የቤተሰቦቿን ጭምር መላክ ይችላሉ ማለት ነው። እዛ ቦታ ላይ ጸሎት ይደረጋል፣ መቋሚያ ይዘቀዘቃል። መቋሚያ ሲጣል አንደኛው በውስጣችን የገባ ርኩስ መንፈስ አጋንንት እዛው ባለበት ላይ ታስሮ የተወሰደብን እስከሚመለስ ድረስ ይታሰራል። ከዛ በኋላ ግን ያንን በቅዱስ ሚካኤል ኃይልና በሱ አማላጅነት የርኩስ መንፈስ የሰላቢ መተት የወሰደብን እድላችንን፣ አእምሯችንን፣ ሰላማችንን፣ ጤናችንን፣ በረከታችንን ሁሉ አንድ ባንድ ያስመልሰዋል። ከዛ በኋላ ካስመለሰው በኋላ ያ መንፈስ በስውር ወደኛ ህይወት እንደገባ በስውር በሳት ሰንሰለት ታስሮ ወደ ጥልቁ ወደ በርባኖስ ይወርዳል ማለት ነው። እነዛ ሰዎች የኛን መዳን የኛን ለውጥ አይተው የነሱ ያ ሲወስዱ ሲሰልቡት የነበረው የስርቆት ምንጫቸው ሲደርቅባቸው መላካቸው አይቀርምና በሚያድሱስ ጊዜ ንስሐ የማይገቡ ከሆኑ መልሰው መላልሰው የሚያድሱ ከሆነ ቅዱስ ሚካኤል ይሄ አምደው ቅዱስ ሚካኤል ምንድነው ወደ ራሳቸው ነው የሚመልሰው ማለት ነው። አምደው ቅዱስ ሚካኤል የተባለው በአንድ ወቅት ጽላቱ ተሰርቆ ስለነበረ ክፎች ሰርቀው ደላላ እየፈለጉ ገንዘብ እየተደራደሩ ሩቅ ቦታ ወስደው ባለበት ሰዓት ጽላቱን ለማሳየት ሲሉ የጤፍ ጎተራ ውስጥ ነበር ያስቀመጡት ወይ የሚከተቱት። ለምን? ገዢ እስከሚያገኙ ድረስ
እና የዛ የለባው ተባባሪ ቤተሰቦች የጤፍ ጎተራ ውስጥ ነበር የከተቱት። ወደ ጽላቱ ጋር ሲሄድ በእባብ እያስጠበቀ ነበረ። እባብ 12 ሰው ገድሏል። እየተነደፈ ይሞታል። በተስቦ በሽታ ወይም በተለያየ በሽታ ኃይሉን ገልጾ በራእይ ታይቶ እዚህ ቦታ ነው ያለሁት ብሎ ለካህናቱ ለመነኮሳቱ በራእይ ታይቶ ያለበትን ሀገር ያለበትን ቦታ በራእይ አሳይቶ ነው ከእንደገና ወደ መንበረ ክብሩ የተመለሰው ማለት ነው። የቅዱስ ሚካኤል የአምደው ቅዱስ ሚካኤል ጽላትና የእመቤታችን የቅድስት ድንግል ማርያም ጽላት ማለት ነው። ሁለቱም የተወሰደው እና ከዛ በኋላ ስሙ እየገነነ መጣ። ገቢረ ተአምሩ ከጥንት ጀምሮ ነው። ጣሊያን ኢትዮጵያን በወረረችበት ሰዓት ጣሊያኖችን እዛ አፈር ዱቄት አድርጓል። ቤተ መቅደሱን ለማፍረስ፣ ለማቃጠል፣ ለማንደድ ሲሉ የሚተኮሰውን መድፍ ውሃ እያደረገ እያጣመመ እያወላገደ ቤተክርስቲያኗ ሳትፈርስ ክብሯ እንደተጠበቀ እነዛ ሰዎች ደግሞ አልቃጠል ወይም አልፈርስ ሲል ትተውት ሲሄዱ እርስ በርስ ተጣልተው አንዱ ገድሎት ሞተዋል። እና መቃብራቸው እስካሁን ድረስ እዛው አካባቢ ላይ ይገኛል ማለት ነው። የጣሊያኖች ደርቡሽ ይሏቸዋል አባቶች ሲነሩ ደርቡሾች ምናምን እና በጣም የቃል ኪዳን ቦታ ነው። እዛ ቦታ ላይ ለሄደ ሰው እዛ ቦታ ስሙን ባለህበት እንደው በጨነቀ ጊዜ ስሙን ጥራው፣ ፈጥኖ የሚያስተካክለው ነገሮችን በሙሉ ማለት ነው። እና በዚህ ዘመን ለዚህ ዘመን ትውልድ የተሰጠ ቦታ ነው ብዬ ነው የማስበው። ለዛ ነው አምደው ቅዱስ ሚካኤል እየተባለ አሁን አካባቢው ላይ ሌባ የለም፣ አካባቢው ላይ ወንጀለኛ ካለ ዳኛ የትም አይሄዱ። ማምላክ ነው የምልህ። የትኛውም ፖሊስ ጣቢያ ምናምን አይሄዱ፣ አያመለክቱም። ይሄዳሉ፣ አውደ ምሕረት ላይ ያስነግራሉ። እንዲህ ዕቃ ጠፍቶኛል ወይ እንዲህ ተደርጎብኛል እኔ ነኝ ካላላችሁ ይሄው ዘንግ ላስጥል ነው ይላል። እየሮጠ መጥቶ ተፍገምግሞ ወጣ እኔ ነኝ ዘንግ ለታስጥል ይላል። ከዛ በኋላ ድጋሚ ያንን ነገር ላያደርግ ቃል ገብቶ ክሶ ይቅርታ ጠይቆ ነው የሚሄደው እዛ ቦታ ላይ ማለት ነው። ብር እንደዚህ እያንጠባጠብክ መንገድ ለመንገድ ብትሄድ ሰብስቦ ወደ ቤተክርስቲያን ያመጣል እንጂ አገኘው ብሎ ወደ ኪሱ አይከትም። ለምን ከተባለ አንደኛ አሁን አንተ ንብረት ሲጠፋብህ እንዲህ አይነት ቦታ እንዲህ አይነት ነገር ጠፍቶኛል እና የሰማችሁ ወይም ያገኛችሁ ሰዎች መልሱልኝ፣ አምጡልኝ፣ ንብረትነቱ የኔ ነው ብለህ በማይክ በማውጋት ትናገራለህ። አንድ ሳምንት ትጠበቃለህ። ከዛ በኋላ ግን እንዲህ አስነግሬ ነበር እስካሁን እኔ ነኝ የሚል አልተገኘምና ዘንግ ላስጥል ነው ይላል። ዘንግ የሚለው ሲነሳ መቋሚያ ማለት ነው። ካህናቱ የሚይዙ መቋሚያ። ካህናቱ በቅኔ ማህሌት ጊዜ በመዝሙራቸው በአገልግሎታቸው ጊዜ የሚጠቀሙበት ከቤተ መቅደሷ ንዋያተ ቅዱሳት አንደኛና ዋነኛው ነው፣ መገልገያ መቋሚያ ወይም ደግሞ ዘንግ የሚባለው ያው በተለያየ ነገር ትክክለኛ ትርጓሜው ያው መቋሚያ በሚለው እንውሰድ ማለት ነው። እና ያ ይጣላል ማለት ነው። ጧፍ እየተበራ ፍካሬ ዘጻድቃን እየተደገመ መዝሙረ ዳዊት እየተጸለየ ነው ያ እንትን የሚጣለው ማለት ነው። አየህ ነጥላታችሁን ዲያብሎስን ይጣልላችሁ፣ ያሰራችሁን ይሰርላችሁ፣ ተበተባችሁን ሁሉ ይፍታላችሁ። ቅዱስ ሚካኤል በህይወታችሁ ይግባ፣ በረከት ይግባ፣ ሰላም ይግባ። አያችሁ እየተባለ ጸሎት ይደረጋል ማለት ነው። ማይጠንት ይታጠናል። ካህናቱ ወጥተው ማይጠንት ያደርጋሉ እና ጧፍ እያበሩ ህይወታችሁ እንደዚህ ይብራ፣ የጨለመ ህይወታችሁ እንደዚህ ይብራ እየተባለ ጸሎት ይደረጋል። ቀላል አይደለም፣ እውነቴን ነው የምልህና እኛ ገንዘብ የምናወጣበትን ነው አክብረንና እንትን ፈርተን የምንይዘው አይደል? ይሄ በነፃ ስለሚሰጥ ሰው እንደቀላል ሊያው ይችል ይሆናል። ግን ይሄ መልእክት በእውነት ጆሮ ላለው ለሚሰማ ሰው በጣም መመረጥ ወይም ጥሪ እየተደረገለት እንደሆነ ነው ለተጨነቁ ሰዎች። የሚገርመው ግን አሁን ያልካቸው ነገሮች ሁሉ በተግባር በአካል ተፈትነው ያለፉ ጉዳዮች ናቸው። ያልካቸው ነገሮች ሁሉ ማለት ነው። ቪዲዮውም ካለ
እኮ በቪዲዮም ስለ የሚገርመው ግን ስታወራ ሁላ ከኛ እምነት ውጭ የሆኑ ሰዎች ሁሉ እንደሄዱ እንደተፈወሱበት ለምሳሌ ወንድም ምንም ጥርጥር እህቶች ከእስልምና ውስጥ ያሉ ወገኖች ሁሉ ሄደው እንዳዩት ከየትኛውም ሃይማኖት ይኬዳል እዛም ተባርከው እንደመጡ ሁሉ አውርተኛልና በጣም ተገርሚያለሁ። በተለይ ደግሞ የእስልምና ወንድሞቻችን እህቶቻችን ዘመዳቸው ተአምር ነው። ደግሞ በሄደውም ደግሞ አላሳፈራቸውም። ውጤት ይዘው መጥተው ምልክት ያገኙበት ቦታ እንደሆነ በግል አውርተናል።